ከስሜታዊ ውጣ ውረዶች እስከማይረሱ የፍቅር ትወናዎች የአማርኛ ፊልም ሲኒማ እድሜ ተሻጋሪ አሻራ ያረፈባቸውን ውድ ፊልሞችን አበርክቶልናል። በዚህ ቪዲዮ አንድ እውነተኛ የአማርኛ ፊልም አፍቃሪ ላያቸው የሚገቡ ምርጥ 10 ፊልሞችን እንመለከታለን። 10ኛ ደረጃ የምናገኘው ሪበባዶ ፊልም ሲሆን ካሳሁን ፍስሐ፣ ማንዴላ፣ ደረጃ ኃይሌ፣ ማስተዋል ወንድሰንና ሌሎችም አዲስና አንጋፋ ተዋናያን ተሳትፈውበታል። ፊልሙ የሮማንቲክ ድራማ ይዘት ያለው ፊልም ሲሆን በቀልና ለፍቅር የሚከፈል ትልቅ መስዋዕትነትንም ያሳየናል። በኤልሶፊ ፊልም ፕሮዳክሽን የተዘጋጀው አጋጣሚ ፊልም በ9ኛ ደረጃ ላይ እናገኘዋለን። ፊልሙ ስለ ፍቅርና ጓደኝነት ከዛም አልፎ ስለ መስዋዕትነት ያሳየናል። በቅርቡ ለእይታ ከበቁ ፊልሞች መካከል 0 ዲግሪ ፊልም አንዱ ሲሆን ሰለሞን ሙሄ፣ ቸርነት ፍቃዱና ቃል ኪዳን ታምሮ የተጣመሩበት ቆንጆ ፊልም ነው። የፊልሙ ይዘት የሚያተኩረው በአጉል ተስፋ መመራትን፣ በዚህ ምክንያት መውደቅንና ደግሞ ከዜሮ መጀመርን ያሳየናል። በ7ኛ ደረጃ ላይ የምናገኘው አጨብጭቡለት ፊልም ሲሆን ፊልሙ ከአዲስ አበባ ወጣ ብሎ ደሴ ከተማ ላይ የተሰራ ፊልም ሲሆን ታሪኩ ብርሃን፣ ዘላለም ይታገሱና ሌሎችም አንጋፋና አዲስ ተዋናያን ተሳትፈውበታል። በኢትዮጵያ ውስጥ ከተሰሩ የአማርኛ ፊልሞች ለየት ያለ ይዘትና አቀራረብ ካላቸው ፊልሞች መካከል አንዱ ጃናሞራ ፊልም ነው። ፊልሙ የትሪለር አይነት ዘውግ ሲኖረው በእንግዳ ሀብቴ ለየት ባለ አተዋወን ተሳትፎበታል። ማርታ ጎይቶም፣ ነብዩ እንድሪስ እና ሌሎችም አንጋፋ ተዋናያን ተሳትፎበታል። የፊልሙ ይዘት ላይ በርከት ያሉ ትችቶች ቢሰነዘሩበትም በቅርቡ ከወጡ ፊልሞች መካከል ጥሩ ተወዳጅነትን ካገኙ ፊልሞች መካከል ህጋዊ ድሃ አንዱ ነው። በዚህ ዓመት ከወጡ ፊልሞች መካከል ከፍተኛ ተወዳጅነትን ካገኙ ፊልሞች መካከል ባለክራሩ አንዱ ሲሆን ከፊልሙ አካባቢ ጠፍተው የነበሩትን ታምሩ ብርሃኑና ላምባ ፊልም ላይ የምናውቃትን ሊዲያ ሞገስንና ሌሎችም አንጋፋና አዲስ ተዋናያን ተሳትፈውበታል። አንድ ቤተሰቡን በቁማር ምክንያት ያጣ ልጅ ቤተሰቡን ያሳጡትን ቁማርተኞች ለመበቀል የሚሄድበትን ርቀት ያሳየናል። የሱፍ አበባ ለየት ባለ አቀራረብ የተሰራ ፊልም ሲሆን የፊልሙ አዘጋጅም ራሱ ግሩም ኤርሚያስ ነው። ግሩም ኤርሚያስ፣ መስከረም አበራ፣ ምናሌ ያረጋልና ሌሎችም አንጋፋና ታዋቂ ተዋናያን ተሳትፈውበታል። የሲኒማ ተመልካቾችን በእንባ ያራጨ ፊልም እንደሆነ የሚነገርለት ወዳጄ ፊልም በግዛቸው ገብሬ ተጽፎ በመዝሙሩ ዳዊት የተዘጋጀ ሲሆን የሮማንቲክ ድራማ ዘውግ ያለው ቆንጆ ፊልም ነው። ከላውንደሪ ቦይ እስከ ወዳጄ የማይዋዥቅ አቋምና ባለው ግሩም የትወና ብቃት ተመልካቾችን ያስደመመው ታሪኩ ብርሃኑ ባባ፣ ደረጃ ኃይሌ፣ ቸርነት ፍቃዱ፣ ኑሐሚን መሰረትና ሌሎችም አንጋፋና አዲስ ተዋናያን ተሳትፈውበታል። በቤዛ ኃይሉ ተጽፎ በቅድስት ይልማ ዳይሬክት የተደረገው ዶቃ ፊልም አንድ ወጣት ነርስ በግጭት መሃል ያገኘቻትን አንድ ሕፃን ልጅ ስታድን ራሷን እንዴት የግጭቱ መሃል ላይ እንዳገኘች የሚያሳየን ቆንጆ ፊልም ሲሆን ከፊልሙ አካባቢ የጠፋችውን ማደር አሰፋ፣ ድርብ ወርቅ ሰይፉ፣ ግሩም ዘነበ እና ሌሎችም ተሳትፈውበታል።